ማይካድራ ላይ የአማራን ህዝብን የጨፈጨፈ ህወሓት ነው አለ። ትደግፈናለች ህወሓት የሚደግፈ ሰው አትፈልግም። ህወሓትን አንድ ተራ ሰው ደገፍኳት አልደገፍኳት ምንም የምታመጣው ነገር የለም። ገባሻ? ለህዝቡን ግን በቃ አንድ እሱ ከህዝቡ ጋር ለማጣላት ያለችው አንድ ምክንያት የሚጠቀምባት ከፈለገ ለቃ ህወሓት ነው ልጁ፣ የህወሓት ልጅ ነው። በቃ ይህን ልጅ እንዳታቀሩት ለማለት በቃ ህዝቡ ጋር እንዲያጣላ። አንድ ነገር ልንገር አሌክስ፣ አንተ ህወሓት ነው አሌክስ ህወሓት ነው ብሎ የሚጠላ ሰው ካለ ባናቱ ይተከል። ኦፍኮርስ ህወሓት ነው፣ ሁላችንም ህወሓት ነው። ምን ይሁን እኔ ራሴ ህወሓትን የራሴ ሉቀሳት እንጂ ሌላ ሰው መጥቶ ህወሓትን ሲሰድብ መስማት አልፈልግም። አራት ነው ቢኮዝ ራሴም ህወሓት ስለሆንኩኝ ማለት ነው። ሎዛ ህወሓት ስለሆነች አንወዳትም የሚል ሰው ባናቱ መተከል ይችላል። አሁንም ስመጣም ህወሓቱኝ ነው የመጣሁት፣ አሁንም ህወሓቱኝ ነው የምቀጥለው። ደግሞ መጥቶ ህወሓትን እጠላለሁ ሲጀመር አንተ ማን ወደህ ያውቃልና ነው ህወሓትን ጠላ? አንተ ወደድከው ጠላኸው የምትጨምርና የምትቀንስለት ነገር አለ? የለም። አንተ መሆን ያለበት እንደውም እሱ ሰውዬ የእድር ቤት ወጥ ሰሪ ነው። የምሬን ነው። የሴቶች እድር ቤት ሽንኩርት ላጭ፣ ሽንኩርት ከታፊ እንዲሁ ተበላለቀ። አንቺ እንትና ያለችውን ሰማሽ? እንትን ያለችውን በቃ ይሄ ነው የሚያምርበት። ነጠላ እየቋጨ ነጠላ እያደረግ እየቋጨ ስሚ ሎዚ ያወራ ነው የሚሻለው። አይ እኔ ከአንቺ ቤት አልገባም ነበር፣ ግን የሆነ ነገር ስትይ ጎንደር ያለብሽ ስትይ አልቻልኩም። ወልቃይት ጠገዴ አማራ ወስዶታል መልሶ በጉልበቱ ሞክር፣ ለመመለስ ሞክር። እናንተ እኮ ሚስጥራችሁን ልዘግባችሁ ሌላ አማራ እግዚአብሔር መሰከሬ ነው የምላችሁ። እነ ደብረ ጽዮን ወዲያው እንደዛ ኤርትራ ቀጥቅጣቸው ልክ ፕሪቶሪያው ስምምነት እንደሆነ ቀጥታ ኤርትራ ነው የገቡት። ኢሳያስን ያናገሩት ይህንን ነገር አብይ ሲሰማ ነው ከኢሳያስ ጋር ጸቦ የመጣ። የወደብ ጉዳይ አይደለም፣ እውነቱን ሶሻል ሚዲያ ላይ ብዙ ብቃት ያለው ሰው ስለሌለ ተናግሬ አላውቅም። ዶክተር አብይ ከኢሳያስ ጋር የተጣሉበት ትልቁ ሪዝን ልክ ሲታረቅ አብይ ፕሪቶሪያ ስምምነት ሲያደርጉ ቀጥታ እነ ደብረ ጋር እንትና ጋር ተለማመጡ። በቃ እኛ ትተናል፣ ከአንተ ጋር ሆነን አብይን እንውጋ አይነት ሙድ ተጀመረ። ከዛ አብይ ጎበዝ ሰነጣቸው ለሁለት። ደብረ ጽዮንን በአናት ተተከላለው፣ ደብረ ጽዮንን በአናት ተተከላለው። ጌታቸውን ወሰደው፣ ነጠላቸው ለሁለት። ፓወራቸውን ዝቅ አደረገው ማለት ነው። ጌታቸው ረዳ ደጋፊ አለው፣ ደብረ ጽዮን ደጋፊ አለው። ስለዚህ እርስ በርስ ትላተማለህ፣ አቅም ይደክማል። ስለዚህ አብይ በፖለቲካ ጎበዝ ስለሆነ ያንን ስራ ነው የተጫወተው። የአማራ ድክመቱ ምንድን ነው? ፓወሩ እንደሚቀንስ አያውቅም። ፋኖን ተከፋፍለ ስትሰራ ፓወር ይቀንሳል፣ ለአብይ ይመቸዋል። ስትለያይ አቅም ሲከፈል ለሁለት ባዶ ትገባለህ። ስለዚህ ነጥዬ እመታለሁ፣ እርስ በራስም ትጋጫለህ። እንደገና እኔ በመሀል እየመጣ የሚደብረኝ ታደርጋለህ። አብይ በዚህ ስራው ጎበዝ ነው።
አሜሪካ የሆነ ወይ አለ ኮፒ ሊንክ እያደረጋችሁ ታፕታፕ እያደረጋችሁ። ለዚህ ነው አብዛኛው ኤርትራውያን በኢትዮጵያ ፖለቲካ ላይ ገብተው የምታገኛቸው ጎበዞች ናቸው። ያገዙ ይመስላችኋል፣ ግን ኢስና ፎር ኢትዮጵያን ቤኔፊት። የኢትዮጵያ ቤኔፊት የሚሆነው ኢትዮጵያውያን ተስማምተን በአንድ ላይ ፓወርፉል ስንሆን ነው። በአንድ ላይ ፓወርፉል ስንሆን። እነዚህ ለምጥማጦች ግን ፓወር ይፈልጋሉ። ህወሓቶች ደግሞ ፓወር ይፈልጋሉ። ደግሞ የተናቁትን ነገር ማስተካከል ይፈልጋሉ። እኔ አብይም በሆን ዞን አድርገዋል ነው። እውነቴን ነው የምልህ። ትግራይ ብዙ ህዝብ ስለሌለው ዞን ታርፈዋል፣ ልክ እንደሌላው። ከዛ በቂታቸው ቁጭ ይላሉ። አዎ ዞን ናቸው። ዞን መገንጠል አይችልም። ምክንያቱም ከነሱ የበለጠ ወላይታ ብዙ ሚሊዮን አለው። ሀዲያ ከነሱ የበለጠ ህዝብ አለው፣ ግን ክልል አይደለም። ጉራጌ ከነሱ የበለጠ ህዝብ አለው፣ ክልል አይደለም። ስለዚህ አብሶሉትሊ ትግራይን ዞን ታደርገዋል። ምንም ደግሞ እንደሚያደርገው እርግጠኛ ነኝ። አብይ ያደርገዋል። እላ ታስይዙት ያደርገዋል። አብይ ምንም እንደማታመጡ ያውቃል። በዞን አድርጓችሁ አርፈ በቂ ቁጭ ያደርጋል። አሁን አብይ ከሚለው ውጪ ጠበቀ ሂ ሜክ ሹር ሁሉን ነገር አስተካከለ። ናው የአሰብን ጥያቄ ጠየቀ። ደነገጡ፣ ደነበሩ። ግን እዚህ ደግሞ የፋኖ ችግሩ ምንድን ነው? መስማማት አልቻላችሁ። እመኑ። እና 4 ኪሎ መግባት አይደለም ቀበሌ ሳትይዙ ትጣላላችሁ። ቀበሌ ሳትይዙ መሪ አይደለም የሚያስፈልገው። አሁን ህዝብን ማዳን ነው የሚያስፈልገው። ቀበሌ ሳትይዙ ዋይ 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 ትላላችሁ። this is the biggest problem በፋኖ ነው። እርስ በራስ ለሹመት ትባላላችሁ። ለሹመት ሹመት ምን ያደርጋል? ህዝብን ለማዳን አይደል የምትታገለው? ሻዕቢያ ሲታገል ለሹመት ነበር እንዴ? ኦነግ ሲታገል ለሹመት አልነበረም። እንዲሁም ህወሓት ሲታገል ለሹመት አልነበረም። እኔን ካልመረጣችሁ ብሎ መለስ የተጨቃጨቀበት ጊዜ የለም። መለስ ክሬዲቱን አልወስድበትም። በአባይ የማደንቀው ሰው ነው። ዘር በመከፋፈል የምጠላው ሰው ነው። መለስ የሊደርሺፕ ማንነት አለው። አብሶሉትሊ 100%። መለስ ጭቡጤው ሚደላይ ነው። መዋሸት አልችልም። መለስ ብዙ የኢትዮጵያ ህዝብ ይወደዋል። በተለይ ወደ መጨረሻዎቹ አካባቢ መለስ የኢትዮጵያን ተዋውቆ ወደ መልካም ሲመጡ ነው ራሳቸው የደፉት። ወደ መልካም መምጣት ጀመረ። የዘረኝነቱ ምናምን ደበረው። ሲያይ ወደ 1 ብር ካላስገባ ሱቅን አሽገዋለሁ አለ። ከዛ ገብቶ ሙሉ እግዚአብሔር ምስክሬ አሽጎት ነበር። ለ2 ዓመት እኛ ሰፈር 2 ሱቆች ተዘግተው ነበር። 2 ዓመት ታስታውሳላችሁ ይህን ጉዳይ? ጨው ከ1 ብር 10 ብር አስገብተው መለስ ይህን አድርጓል። እንትንም ጥሩ ነው። አርከበቅባይ እኔም መቸኛል። 1 ቀን ክፉን አንስቼ አላውቅም። አርከበቅባይ ሊስትሮ የሚጠርጉትን ጽድት ያለ ቦታ ነው የሰጣቸው። የጨረቃ ቤት ተብሎ አርከበቆ ኮንዶሚኒየም ራሱ ይሰጥ ነበር። ተግባባን። ጥሩም ነገር አላቸው፣ መካድ አይቻልም። ችግሩ ምንድን ነው?
ትንሽም ናቸው ብዙ አለ። አሁን የኦሮሞ ምንድን ነው ብዙ ነው። ትንሽን ለመምራት ከባድ አይደለም። ትንሽ ህዝብን ለመምራት በጣም ከባድ። አሁን 3 ሚሊዮንን 4 ሚሊዮን ህዝብን አብሮ ለመያዝ ከባድ። ዘረኝነት ግን ነበራቸው። አመጣጣቸው እሱ ነው። ኦሮሞና አማራ መጋደል አለበት። እነሱ ለመምራት አማራና ኦሮሞ መጨረስ። ለኤርትራውያን አማራ ክፉ እንደሆነ ኦሮሞ ክፉ እንደሆነ አድርገው ነው የሚሰጡት። ደቡብን በጣም ነበር የሚንቁት። በጣም የደቡብ ህዝብ ይናቅ ነበር። ኤክስትሪምሊ ይንቁ ነበር። በቃ ሽቅብ ይሸኑ ነበር። አዲስ አበባ ላይ ታስታውሳላችሁ? አዲስ አበባ ላይ እንደ ተጋሩ እኮ ጥም አድርገው የሚበሉ ለብቻቸው ጭቡት ብዬ ነው። ገባ? ሪያሊቲ ነው ላበች። ስለዚህ የኦሮሞ መንግስት መሆኑ ቅሬታ የለኝም። ኦሮሞ መንግስት መሆኑ ቅሬታ የለኝም። አማራ አብሮ ይበላል። አማራ ኦሮሚያ ላይ ጽድቅ አድርጎ ይበላል። በደንብ ነው የሚበላው። ኦሮሞ ያበላል። ኦሮሞ እኔ ኢሊዮቴ ቅርጥፍ አድርጌ በልቻለሁ። 15 ቀን ሙሉ ቅርጥፍ አድርጌ በልቻለሁ። ተግባባል። ህብረት ኮባ ያልሽው ሰምቻ ዮኒ ማኛን በአማራዎች እመኑ ይመቻልኩ። እኔ የአማራ ፖለቲከኛ ነኝ የአማራ አቀንቃኝ ነኝ ብያለሁ እንደ ሄው ነው አይደለም። እኔ ኢትዮጵያዊ ነኝ። አንተ አቀንቅን አማራ ብለህ ማቀንቀን መብት ነው። ይህ እንዱለ መቻልኩኝ እኔ አረ እንዱለ ማን መረጠኝ? መርጣችሁኛል። የአማራ ፋኖ ዮኒ ማኛ ሻለቃ ማኛ በለኛ